በእንግሊዝ ፕሪሚየር ሊግ 25ኛ ሳምንት ትላንትና ቼልሲ ማንቸስተር ዩናይትድ አርሰናል አሸንፏል። አስገራሚ ውጤቶችን ተመልክተናል። አስቶን ቪላ ከቦርመዝ የነበረውም ጥሩ ጨዋታ የተደረገበት በአስቶን ቪላና በቦርመዝ መካከል ባቻ ያጠናቀቁት ውጤት ነው። ዛሬም ሊቨርፑል በአንፊልድ ሮድ ማንቸስተር ሲቲን ያስተናግዳል። በዚህ ጨዋታ ዙሪያ አዳዲስ የተሰሙ ጉዳዮች አሉ፣ የነገርናችሁ እንቆያለን። ማንቸስተር ዩናይትድ ላይ ከሚነሱ ጉዳዮች መካከል ስለ ማይከል ካሪክ፣ ስለ ብሩኖ ፈርናንዴዝ 2021 ላይ ስለተነጋገሩት ነገርና በማንቸስተር ዩናይትድ አሁን ምን እየተቀየረ እንዳለ የሚያሳዩ ጉዳዮችን አንዳንድ ነጥቦችን እየነገርናችሁ እንቆያለን። የትናንትናውን ጨዋታ ተከትሎ ምን ሀሳቦች እየተሰጡ ይገኛሉ? በስፋት የሚነሱ ሀሳቦች አሉ። ከማንቸስተር ዩናይትድ ከካዘሜሮ ከኮቢ ሜኖ ጋር በተያያዘ ትናንትና በጣም ጥሩ ጨዋታ የተመለከትንበት ነበረ። ካዘሜሮ በጣም የሚገርም ጨዋታ ጊዜን አሳልፏል። ብሩኖ ፈርናንዴዝ፣ ማይከል ካሪክ ምን አለ ከጨዋታው መጠናቀቅ በኋላ ነግራችኋለን። ቸልሲ ቤት ትናንትና ድንቅ የነበረውን ኮል ፓልመርም በተመለከተ አዳዲስ የተሰሙ ጉዳዮች አሉ። 12 ሰዓት ላይ የነበረ ጨዋታ አለ። በቸልሲ ሌጀንደሪ የሚባል ስታተስ ላይ የሚያስቀምጠውን አዲስ ቁጥር አስመዝግቧል። በተለይ የሚገርም አይነት ነው። በእንግሊዝ ፕሪሚየር ሊግም ብቸኛ ተጫዋች የሆነበትን አንድ ቁጥር ተመልክተናል። ትናንትና ሃትሪክ ሰርቶ ነበር የወጣው። ቪክተር ዮኬሬሽ አርሰናልንም በተመለከተ ምናነሳቸው ነጥቦች አሉ። አንድ አቋማሪ ድርጅት ይዘውት የወጣው መረጃ ከዛ ተጨማሪም በዚህ አቋማሪ ድርጅት ዴታ መሰረት አርሰናል ዋንጫውን አሸንፏል ብሎ አስቀምጧል። ስለ ዋንጫው ስለ ዛሬው ጨዋታም ብዙ ሀሳቦች ይነሳሉ። በተለይ ደግሞ ከዚህ በፊት ከማንቸስተር ዩናይትድ ጋር በተያዘ እናንተ የማንቸስተር ዩናይትድ ደጋፊዎች ስታነሷቸው የነበሩ ሀሳቦች አሉ፣ በአዲስ መልክ እየተነሱ ይገኛሉ። በርከት ያሉ አዳዲስ ጉዳዮችን ይዘናል። ያልሰማችኋቸውን ጉዳዮች እየነገርናችሁ እንቆያለን። ከትናንትና ጨዋታዎች ጋር በተያዘ ዛሬም ሊነገሩ የሚገባቸው አዳዲስ ጉዳዮች አሉ፣ የነገርናችሁ እንቆያለን። ዝውውርን በተመለከተ ማንቸስተር ዩናይትድ ከጣሊያን ሴሪያ አማካኝ ስፍራ ለማስፈረም የአማካኝ ስፍራ ተጫዋች ሁለተኛ በተለይ በፕሪሚየር ሊግ ላይ ወይ ካርሎስ ባሊባን ወይ አዳም ዋርተንን ወይ ደግሞ ኤሊዮት አንደርሰንን ያስፈርማል። ከነዚህ ተጫዋቾች በተጨማሪ ግን አንድ የአማካኝ ስፍራ ተጫዋች በተለይ በአርሰናል በጣም የሚፈለግ አይነት ተጫዋች ነበረ፣ ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚሉ ዘገባዎችን ተመልክተናል። ማን ነው፣ በምን ያክል ኳሊቲ መጫወት ይችላል የሚለውን ጉዳዮች እየነገርናችሁ እንቆያለን። ቸልሲም አንድ አጥቂ ከፖርቱጋል ሊግ ላይ ለማስፈረም ንግግር ላይ ስለመሆኑ የሚያሳዩ ዘገባዎች ወጥቷል። እነዚህን ጉዳዮች እንነግራችኋለን። እናንተ ደግሞ ይህንን ቪዲዮ ላይክ አድርጋችሁ በመጀመር ሰብስክራይብ እያደረጋችሁ ቤተሰብነት አሳዩን። የእናንተ መልእክቶች፣ ትናንትና ግምቶች፣ አስተያየቶቻችሁ መተውልናል። መለስ ብለን እንቃኛችኋለን። የዛሬውን ጉዳይ ግን የምንጀምረው በቀጥታ ትናንትና ከነበረው የቸልሲና የወልቭስ ጨዋታ ነው። ትናንትና ኮል ፓልመር በሚገርም ብቃት ጨዋታውን ያጠናቀቀበትን መርሃ ግብር ተመልክተናል። ጎልድ ፓልመር ይሉታል፣ እንደ ወርቅ ሲቆጥሩት የቸልሲ ደጋፊዎች ጎልድ ይሉታል። ከዛ በተጨማሪ በጣም ከግብ ፊት በጣም የተረጋጋ ተጫዋች ነው። የሚንቀዠቀዥ የሚጣደፍ አይደለም። ውሳኔዎቹን በጣም በተረጋጋ መንገድ ግቦችን ያስቆጥራል። ፍጹም ቅጣት ምት ሲመታ፣ ኳሶችን ሲያስቆጥር እንደዚህ አይነት ተጫዋች ነውና ከስሙም በመነሳት ኮልድ ፓልመር ይሉታል። ትናንትናም ከመቼውም ጊዜ በላይ ኮልደር ብለው ሲጠሩት ነበረ። ምክንያቱም ሃትሪክ ሰርቶ ወጥቷል። ቅድምም እንዳልኩት ነው። ጎልድ ፓልመርም ቢሉት ወርቅ የሆነ ለቸልሲ በጣም አስፈላጊ ተጫዋች ነውና ትናንትና በመጀመሪያው አጋማሽ በ38 ደቂቃዎች 3 ግቦችን አስቆጥሮ ቸልሲ 3-1 በሆነ ውጤት አሸንፎለቱ በፍጹም ቅጣት ምት የተቆጠሩ ናቸው። 13ኛው ደቂቃ፣ 35ኛው ደቂቃ እንዲሁም 38ኛው ደቂቃ ላይ ለሁለት ግብ ጠባቂዎች የሚከብድ ኳስ አግብቶ ጨዋታው 3-1 በሆነ ውጤት በቸልሲ አሸናፊነት ተጠናቋል። ለቸልሲ በጣም አስፈላጊ ውጤት ነበረ ትናንትና የተመለከትነው። ከሰሞኑ ቸልሲን በተመለከተ ሊነሱ የሚገባቸው ሌሎች ነገሮች አሉ፣ እንመለስባቸዋለን። ከዛ ውጪ ግን በትናንትናው ጨዋታ ላይ ከተመለከትነው ጉዳይ መካከል ሃትሪክ ሰርቷል ኮል ፓልመር። ያ ማለት በቸልሲ በእንግሊዝ ፕሪሚየር ሊግ 4ኛ ትሪኩ ነው። ከዚህ በፊት 3 ሃትሪኮችን ያስመዘገቡ ተጫዋቾች አሉ። ያ ማለት ፍራንክ ጄምስ ላምፓርድ፣ ጂሚ ፍሎይድ አሰልባንኬ እንዲሁም ደግሞ ዲዲዬ ድሮግባ 3 ሃትሪኮች አሏቸው። አሁን ኮል ፓልመር 4ኛ ትሪኩን በማስመዝገብ ከቸልሲ ተጫዋቾች በታሪክ ቀዳሚ ተጫዋች ሆኗል። 4 ሃትሪኮችን በፕሪሚየር ሊግ 4 ጨዋታዎች ላይ
ሃትሪክ በመስራት ማለት ነው። ትናንትና አድናቆቶችም ሲጎርፉለት ነበር። ሌላ አንድ ቁጥር ደግሞ ልንገራችሁ። በእንግሊዝ ፕሪሚየር ሊግ ኮል ፓልመርን በተመለከተ በፕሪሚየር ሊጉ ታሪክ 3 ግቦችን ያስቆጠረ በመጀመሪያው አጋማሽ በ3 የተለያዩ ጨዋታዎች ላይ ሃትሪክ የሰራ ብቸኛው ተጫዋች ሆኗል። ማንም አድርጎት አያውቅም። ትናንትና 100ኛ ጨዋታውን ነበር ለቸልሲ ያከናወነው። 52ኛ ግቡን አስቆጥሯል። በ100 ጨዋታ 52 ትናንትና 4ኛ ሃትሪኩንም ያስመዘገበበት ሆኗል። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች ትናንትና ከጨዋታው መጠናቀቅ በኋላ በኢንስታግራም ገጹ ላይ የኮል ፓልመር መልእክት ላይ አንድ የጻፈው መልእክት ነበረ። ምን አይነት ድንቅ ተጫዋች ነህ በሚል እንግዲህ በአድናቆት መልእክት ጽፎለት ተመልክተናል። የወልቭስ አሰልጣኝ ሮብ ኤድዋርድስ ስለ ኮል ፓልመር ተጠይቀው ነበር። እርግጠኛ አይደለሁም እንደምወደው አይመስለኝም አይነት አስተያየት ሰጥቷል። ምክንያቱም ይላሉ ከኔ ቡድን ጋር ከዚህ በፊትም ግብ አስቆጥሮብኛል፣ ትናንትናም እንግዲህ የተመለከትነው ሃትሪክ ሰርቷልና ያንን በመጥቀስ ነውና በጣም የተለየ አይነት ተጫዋች ነው በሚል ሮብ ኤድዋርድስ አደናንቀውታል። ሁሉም ቸልሲ 3 ነጥብ ይዞ ወጥቷል። ምክንያቱም በጣም አስፈላጊ ነበረ ስንለው የነበረው 3 ነጥብ ቸልሲ ቤት ደርሷል። ምክንያቱም ይቺ 3 ነጥብ በጣም ከሚገባው በላይ ታስፈልግ ነበረ። በዋንጫ ፉክክሩ በተለያየ መንገድ ሊገለጽ ይችላል። በእያንዳንዱ ርቀት ላይ ቸልሲ ተፎካካሪነት ከቸልሲ ጉዞ ጋር በተያዘ በተለይ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር በሙሉ በጣም አስፈላጊ 3 ነጥብ ይዞ ወጥቷል። ትናንትና 12 ሰዓት ላይ ከነበሩ ጨዋታዎች መካከል ሌላኛው አርሰናል ከሰንደርላንድ ያደረጉት ጨዋታ በጣም ወሳኝ መርሃ ግብር ነበር። ብዙ ነገሮች ይነሱበታል ከዚህ ጨዋታ ጋር በተያዘ 42ኛው ደቂቃ ላይ ማርቲን ዙቢሜንዲ ያስቆጠራት ግብ አይንገላጭ ነበረች። በጣም የሚገርም ግብ፣ ኳሷ ወደ ፎር ወጣች ትመስል ነበረ። ማርቲን ዙቢሜንዲ ለአርሰናል ከሚጨምራቸው ነገሮች መካከል አንዱ ብዙ የአርሰናል ተጫዋቾች ከፍጹም ቅጣት ምት ክልል ውጪ አርሰናልም ቢሆን ግብ የሚያስቆጥር ቡድን አይደለም። አንደኛ እንደ ቡድን ስትራቴጂ ነው። ምክንያቱም ደግሞ ሚኬል አርቴታ በጣም ሃይስት ኤክስፔክትድ ጎሎችን ብቻ ነው ማስቆጠር የሚፈልገው፣ ኳሶችን ማባከን የሚፈልግ አይነት አሰልጣኝ አይደለም። ማርጂኖችን በጣም ታይኒ ሊባሉ ይችላሉ። በጣም ጠባብ እድሎች ቢኖሩም ይህንን ጠባብ እድል እየተጠቀመ አርሰናል ወደ ዋንጫ መገስገስ ነው የሚፈልገውና አሁን የዋንጫው ነገር በተለይ ዛሬ ማንቸስተር ሲቲ ነጥብ የሚጥል ከሆነ አበቃለት፣ ተጠናቀቀ፣ አለቀ ደቀቀ ሊባል ይችላል የሚሉ አስተያየቶች ተሰምቷል። እሱም በስፋት አነሳላችኋለሁ። ከዛ ውጪ ግን የማርቲን ዙቢሜንዲ ጉዳይን አንስተናል። ቪክተር ዮኬሬሽ ትናንትና የጨዋታው ኮከብ የሚያስብል ብቃትን አሳይቷል። ተቀይሮ ከገባ በኋላ በሚገርም ብቃት ለምሳሌ የመጀመሪያውን ግብ ያስቆጥረው ተቀይሮ በገባ 5 ደቂቃ ከግማሽ በሜዳ ላይ ቆየ። ከዛ በኋላ የመጀመሪያ ግቡን አስቆጠረ፣ ሁለተኛ ግቡን ደገመ። ጨዋታው በአርሰናል 3-0 አሸናፊነት ተጠናቀቀ። ሌላ ክሊን ሺት የተመዘገበበት ጨዋታ ነውና በያዝነው ውድድር ዘመን በእንግሊዝ ፕሪሚየር ሊግ በሁሉም ውድድሮች አርሰናል ክሊን ሺቶችን እያስመዘገበ ቀጥሏል። ዳቪድ ራያ 13ኛ ክሊን ሺቱን አስመዝግቧል። አርሰናል ብዙ ጨዋታዎች ላይ ግብ የሚቆጠርበት አይነት ቡድን እንዳልሆነ እየተመለከተን የውድድር ዓመቱ እንደቀጠለ ይገኛል። አስገራሚ አይነት ቡድንን ትናንትናም ተመልክተናል። ሰንደርላንድ በእርግጥ ብዙ ጊዜ የሰንደርላንድ አጨዋወት የሚታወቅ ነው። በፕሪሚየር ሊግ ላይ አንዳንድ ቁጥሮችን ልጥቀስላችሁ ከሰንደርላንድ ጋር በተያዘ በፖሴሽን የሊጉ ግርጌ ላይ የሚቀመጥ ቡድን ነው። ኳሱን የሚፈልግ አይነት ቡድን አይደለም። በተለይ ደግሞ ከሜዳ ውጪ በሚጫወትበት ሰዓት ላይ ያንን አይነት ነገር ልናስተውል እንችላለን። ከሰንደርላንድ ጋር በተያዘ በሊጉ 17ኛ ደረጃ ላይ በኳስ ቁጥጥር የሚቀመጥ ቡድን ነው። ከዛ ውጪ ደግሞ በሊጉ ላይ ዲፌንሲቭ ላይኑ ከሜዳ ውጪ በሚጫወትበት ሰዓት በተለይ ደግሞ እንደዚህ አይነት እንደ አርሰናል፣ ማንቸስተር ሲቲ ትልልቅ ቡድኖችን በሚገጥምበት ጨዋታ ደግሞ ዲፌንሲቭ ላይኑን ወደኋላ አፈግፍጎ እንዲጫወት የሚያደርግ አይነት ቡድን እንደሆነ ሰንደርላንድ ይታወቃልና በጣም ኮምፎርታብል ናቸው። ኳስ በሌለበት ሰዓትም ላይ ሰፈር ለማድረግ ዝግጁ ሆነው ዊዛውት ዘ ቦል ረጅም ደቂቃ መቆየት የሚችል አይነት ቡድን ተገንብቷል። ያ ደግሞ ለተቃራኒ ቡድን ዶሚኔት ለሚያደርግ ቡድንም ጭምር በጣም ነገሮችን የሚያከብድ እንደሆነ የምንመለከትበት አይነት ነው። ለሁሉም በጣም ድንቅ የነበረ ጨዋታ በአርሰናል በኩል ተመልክተናል። 3 ሙሉ ነጥቦችን ይዞ ወጥቷል። ከአርሰናል ጋር በተያዘ ፓዲ ፓወር የአቋማሪ ድርጅት በጣም ስመጥር ነው። ቀደምት ከሚባሉ አቋማሪ ድርጅቶች መካከል የሚጠቀስ ነው። የአይሪሽ ተቋም ነው። ብዙ ጊዜ አቋማሪ ድርጅቶች አንዳንድ ጊዜ ለምሳሌ የሌስተር የአመት ጊዜ አንዳንድ ሰዎች ሳይገመት በጣም ጥቂት ብር አስይዘው በጣም ትልልቅ ገንዘቦችን ያሸነፉበት የቁማር
ጋር የውርርድ ሂደት እንደነበረ እናስታውሳለን። በወቅቱ ያንን ካንስል ለማድረግ ወይም እድሎች እየሰፉ በመጡ ቁጥር አቋማሪ ድርጅቶች ይደራደራሉና አሁንም ከአርሰናል ጋር በተያዘ ዋንጫውን የማሸነፍ እድሉ ሰፍቷል እና ፓዲ ፓወር ከዚህ በኋላ እንደሚለው ከሆነ ባወጣው መግለጫ ከዚህ በኋላ 9 ነጥብ ልዩነት አለ። ዛሬ የማንቸስተር ሲቲና የሊቨርፑልን ጨዋታ እንኳን ሳይጠብቅ የአቋማሪ ድርጅት የሪች ተቋም ነው አርሰናል ዋንጫውን በልቶታል በሚል ማረጋገጫ የሚመስል ነገር ገልጿልና ከዚህ በኋላ ሌሎች ቡድኖች ይደርሱበታል ብሎ ማሰብ ዘበት ነው ብሏል። ገና 30% በላይ ጨዋታዎች ይቀራሉ። በሊጉ ላይ 13 ጨዋታዎች ወይም 25 ሳምንታት ነው የተደረጉት። በ25 ሳምንታት የ9 ነጥብ ልዩነት በጣም በሚያስገርም ሁኔታ ቡድኑ አርሰናል እየገሰገሰ እንዳለ የተመለከትንበት ነው። ለሁሉም ከቪክተር ዮኬሬሽ ጋር በተያዘ የአርሰናል ደጋፊዎች ከቪክተር ዮኬሬሽ ይልቅ ጋብሪኤል ጄሱስ በመጀመሪያ አሰላለፍነት እንዲሰለፍ ይፈልጉ ነበረ። ነገር ግን ትናንትና ቪክተር ዮኬሬሽ ተቀይሮ ገብቶ ያንን ብቃት ካሳየ በኋላ አሁንም ጥርጣሬዎቹን በደንብ ገፈፍ ያደረገበት በቅርብ ጨዋታዎች ላይ በጣም ግቦችን እያስቆጠረ የቀጠለበት አስገራሚ ጉዞ ላይ እንዳለ መናገር ይቻላል። እሱ ብቻ አይደለም፣ ስለ ካይ ሃቨርትዝም ብዙ ሀሳቦችን መስጠት ይቻላል። ካይ ሃቨርትዝም በአርሰናል ቤት በጣም የተለየውን ብቃት እያሳየ በሚገርም ግስጋሴ ላይ እንዳለ መናገር ይቻላል። ቪክተር ዮኬሬሽን በተመለከተ ግን ባለፉት ጨዋታዎች ላይ ግቦችን እያስቆጠረ በሚገርም ብቃት እንደቀጠለ ይገኛል። ትናንትና 2 ግቦችን አስቆጥሯል። ከዛ አስቀድሞ ሊድስ ዩናይትድ ላይ ባለፈው ሳምንት 1 ግብ አስቆጥሯል። የካራት አለማየት ጨዋታ ላይ አሲስት አለው፣ በግብ አስቆጥሯል። ኢንተር ሚላን፣ ቸልሲ፣ ሌሎችም ጨዋታዎች ላይ በቅርብ ጨዋታዎች ላይ በተከታታይ ግቦችን እያስቆጠረ ይገኛል። በቅርብ 6-7 ጨዋታዎች ላይ ወደ 6 ያክል ግቦችን አስቆጥሯል። ወይም የጎርጎሮሳን 2026 ከገባ በኋላ 6ኛ ግቡን የተመለከትንበት ነው። እሱ ብቻ አይደለም፣ ቪክተር ዮኬሬሽን ብቻ ሳይሆን ካይ ሃቨርትዝንም ብንመለከት የካይ ሃቨርትዝ ጉዳይም በሚገርም ብቃት በሚገርም ጉዞ ላይ እንዳለ በተለይ ከጉዳት ከተመለሰ በኋላ የትኛውን ተጫዋች እየተመለከትን ነው በሚለው ጉዳይ ላይ በጣም ምስክርነትን መስጠት ይቻላል። ባለፉት ጨዋታዎች ላይ በተለይ የካራት አልማይቲ ጨዋታ ላይ ከተመለሰ በኋላ በዛ ጨዋታ ላይ አሲስት አድርጓል፣ ግብ አስቆጥሯል። የጨዋታው ኮከብ የሚያስብል ብቃት አሳይቶ የጨዋታው ኮከብ ተብሎም ወጥቷል። ከዛ በኋላ የሊድስ ጨዋታ ላይ አላስቆጠረም፣ አሲስትም አላደረገም። በዚህ በእንግሊዝ የካራባኦ ካፕ ጨዋታ ላይ ደግሞ ቸልሲ ላይ ብቸኛዋን የማሸነፊያ ግብ አስቆጥሯል። ትናንትና ደግሞ ሰንደርላንድ ላይ አሲስት አድርጓል። በ5 ጨዋታዎች እድሜ 4 የግብ ተሳትፎ፣ ከ4 ጨዋታዎች 4 የግብ ተሳትፎ አለው። 2 ግቦችን አስቆጥሯል፣ 2 ለግብ የሆኑ ኳሶችን አቀብሏልና የሱም ጉዞ በደንብ ሊመሰገን የሚገባው እንደሆነ መናገር ይቻላል። ዛሬ አርሰናል ካደረገው ጨዋታ በኋላ ሊቨርፑል ከማንቸስተር ሲቲ የሚያደርጉትን ጨዋታ በተመለከተ የሚነሱ ጉዳዮች አሉ። ሚኬል አርቴታ የሰጠው አስተያየት አለ። ዴክላን ራይስን በተመለከተ ግን አንድ ጉዳይ ብቻ ላንሳላችሁና ወደ ሌሎች ጉዳዮቻችን እናልፋለን። ራይስ ከኖቫክ ጆኮቪች እንዴት ሊነጻጸሩ ቻሉ? ሁለቱ በጣም የተለየ አይነት ስፖርታዊ እንቅስቃሴዎች ላይ ኖቫክ ጆኮቪች ማለት ከምንጊዜም ምርጥ የሜዳ ቴኒስ ኮከቦች መካከል በቀዳሚነት የሚጠቀስ ነው። ዴክላን ራይስን ደግሞ ስንመለከተው በዚህ በእንግሊዝ ፕሪሚየር ሊግ በደንብ እያበበ በአርሰናል እንግዲህ የዋንጫ ዓመት ላይ ቁልፍ ተጫዋች ሆኖ እየተመለከት ነው እንገኛለን። ምናልባት የባሎንዶር ሽልማት አርሰናል ቻምፒየንስ ሊጉን ፕሪሚየር ሊጉን አሸንፎ የሚያጠናቅቅ ከሆነ ባሎንዶሩን ሊያሸንፉ ከሚችሉ እጩዎች መካከል በቀዳሚነት ሊጠቀስ ይችላል። ኖቫክ ጆኮቪች እና ዴክላን ራይስን ስንመለከት ኖቫክ ጆኮቪች በሜዳ ቴኒስ ምን አይነት ባህሪዎች አሉት ሲጫወት የሚለው ላንሳላችሁ። በተለይ ሮጀር ፌዴረርን አይነት በጣም ሳቢ አዝናኝ ለተመልካች በስፖርቱ ሊዮኔል ሜሲ ማለት ነው ብለው ይገልጹታል። በጣም ይወዱታል። ኖቫክ ጆኮቪች ደግሞ ምን አይነት ብቃት ነው ያለው? ቀጥታ ታርጌት የሚያደርገው ማሸነፍ ብቻ ነው። በጣም ታታሪ ነው። በጣም ጠንካራ ሰራተኛ ነው። ጨዋታዎችን ግን ያሸንፋል። ትልልቆቹን የሚባሉ የሜዳ ቴኒስ ከዋክብትን ጭምር በመዘረር የሚያሸንፍ አይነት ብቃት አለው። ዴክላን ራይስ ፍሌር ያለው በጣም ኳሱን ሲያሳምር የሚውል ወይም ደግሞ አብዶ ለመስራት ጥራት የሚያደርግ አይደለም። ነገር ግን እያንዳንዱ እንቅስቃሴዎቹ በሙሉ ጥቅም ብቻ የሆኑ አይነት ተጫዋች ነውና የአርሰናልን ጨዋታ በተመለከተ ትናንትና ዝርዝር ቪዲዮችን ሰርተናል። እሱን ልትመለከቱ ትችላላችሁ። የትናንትናውን ቪዲዮ መለስ ብላችሁ ታገኙታላችሁ። ከዛ ውጪ ግን የቪክተር ዮኬሬሽን የካይ ሃቨርትዝን ጉዳይ ካነሳን ሚኬል አርቴታ የሰጠውን ሀሳብ እንዲሁም ደግሞ ጆኮል የሰጠውን ሀሳብ አንስተን ወደ ዛሬ ጨዋታዎች እናልፋለን። ከዚሁ ጋር በተያያዘ አርሰናልን በተመለከተ
ሚኬል አርቴታም ካነሳቸው ጉዳዮች መካከል የማንቸስተር ሲቲና የሊቨርፑልን ጨዋታ አንፊልድ ላይ ሲደረግ ትመለከተዋለህ ወይ ተብሎ ተጠይቆ ነበር። ዛሬ በጣም ጥሩ ራት ይኖረኛል ብሏል ትናንትና። ከዛ በኋላ ነገ ደግሞ ለብሬንትፎርድ ለቀጣይ ሐሙስ ለሚኖርበን ጨዋታ እንዘጋጃለን። በጣም ከባድ ጨዋታ ነው። ከዛ በኋላ ግን እንግዲህ ጊዜ ያለኝ በእርግጠኝነት መናገር የምችለው ትልቅ ጨዋታ ነውና ትልቅ ጨዋታን ደግሞ መመልከት አለብኝ። ይህንን ጨዋታ እመለከተዋለሁ የሚል አስተያየቱን ሰጥቷል። ሁሉም ጉዳይ በስፋት የሚነሳ ነው። ዛሬ የሚደረገውን የአርሰናልና የአርሰናልን የነጥብ ልዩነት ሊያሰፋ ሊያጠብ የሚችልበት እድል ካለ የምንመለከተው ይሆናል። የማንቸስተር ሲቲን ጨዋታ ጆኮል የሚያነሳውን ሀሳብ አነሳላችኋለሁ። የማንቸስተር ዩናይትድ እና የቶትናምን ጨዋታ እንመልከት። በጣም ድንቅ ጨዋታ፣ በጣም ጥሩ ፉክክር የነበረበት ቶትናም ሆትስፐር በቀይ ካርድ ቢወጣበትም ጥሩ ለመፎካከር የሞከረበት ማንቸስተር ዩናይትድ ግን ፍጹም የበላይነቱን እያሳየበት ነበረ። ትናንትና አንስቼላችኋለሁ። ከ5 ወራት በፊት ማይክል ካሪክ ስራ ፈት ነበር፣ ስራ የለውም ነበረ ከሚድልስብሮ ጋር ከተለያየ በኋላና በአማዞን ፕራይም አንድ ቪዲዮ ላይ ቶማስ ፍራንክን ኢንተርቪው ሲያደርጋቸው ነበር። ትናንትና ግን 2-0 በሆነ ውጤት በተቃራኒ ቆሞ በዛ በተሽ ላይኑ ላይ ማንቸስተር ዩናይትድን እየመራ አሸንፏል። ማንቸስተር ዩናይትድ በቅርብ ጨዋታዎች ላይ ምን አይነት ቡድን ነበረ የሚለውን ጉዳይ ላንሳላችሁ። ማንቸስተር ዩናይትድ ከቶትናም ጋር ምን አይነት ቡድን ነበረ? ባለፉት 6 ጨዋታዎች በፕሪሚየር ሊግ 3ቱ በተመሳሳይ ውጤት 2-2 በሆነ ውጤት የተጠናቀቁ ናቸው። ሌሎቹን 3ቱን ደግሞ ማንቸስተር ዩናይትድ የተሸነፈበት ነበር። 2-0፣ 1-0 እና 3-0 በሆነ ውጤት የተሸነፈበት 3 ጨዋታዎች የሚጠቀሱ ናቸው። በሰባተኛው ጨዋታ ላይ ግን የማይክል ካሪክ መምጣት የበለጠ አስተዋጽኦ አድርጎ ማንቸስተር ዩናይትድ አሸንፎ ወጥቷል። ከጨዋታው መጠናቀቅ በኋላ ምን ተባለ? ማይክል ካሪክ፣ ብሩኖ ፈርናንዴዝ፣ ሌሎችስ ምን አስተያየት እየሰጡ ይገኛሉ? የማንቸስተር ዩናይትድ ደጋፊዎች እስቲ ምን ታስባላችሁ? አሁን እየተጸጸታችሁ ትገኛላችሁ ወይ? ማንቸስተር ዩናይትድ ሩበን አሞሪምን ከ2 ወራት ከ3 ወራት በፊት አሰናብቶ ቢሆን ከዚህ የተሻለ ደረጃ ላይ እንቀመጥ ነበር ብላችሁ ታስባላችሁ? እስቲ ሀሳቦቻችሁን ጻፉልን። ትናንትና 2-0 በሆነ ውጤት ብሩኖ ፈርናንዴዝ እና ብራያን ምቤሙ ባስቆጥሯቸው ግቦች ጨዋታውን ማንቸስተር ዩናይትድ አሸንፏል። ከጨዋታው ጋር በተያያዘ በተለይ መጀመሪያዋ ግብ በጣም ወሳኝ ነበረች። ምክንያቱም ደግሞ ማንቸስተር ዩናይትድ የበላይነት ቢኖረውም ግቡ አልተቆጠረችም እና በማንኛውም ሰዓት ቶትናም ወደ ጨዋታው ሊመለስ የሚችልበት እድል ነበረና ከሴት ፒስ የተቆጠረ ግብ እንደነበረ ተመልክተናል። በዚች ግብ ላይ የተሰጡ አስተያየቶች አሉ። ብራያን ምቤሙ እንዲሁም ደግሞ እነ ማይክል ካሪክ ያነሷቸው ጉዳዮች አሉ። በቀጥታ ድሪል የተደረገ በልምድ ሜዳ ላይ በካሪንግተን አጥንተውት እንደመጡ የሚያሳይ ግብ ነበር የተቆጠረው። ማይክል ካሪክ በጣም አስገራሚ አስተያየት ሰጥቷል በዚች ግብ ላይ። ከዛ በተጨማሪ ብራያን ምቤሙም እንዲሁ በጣም አስገራሚ አስተያየት ሰጥቷል። ብራያን ምቤሙም የማይክል ካሪክን ሀሳብ የሚደግፍ ነገር ግን የሚያስቅ አስተያየት ነው የሰጠው። ማይክል ካሪክ ካነሱ ሀሳብ ሲጀምር ይህንን ግብ ክሬዲት የሰጠው ለጆን ኤቫንስ እና ለካይታ አስጉዋ ነው። የቪዲዮ አናሊስት ነው። ከዛ በተጨማሪ ጆን ኤቫንስም ለሁለቱ ለካይታና ለጆን ኤቫንስ የተሰጠ ነው። የጆን ኤቫንስ ሀሳብ ነው። ከዛ በኋላ ከቪዲዮ አናሊስቱ ጋር ከማንቸስተር ዩናይትድ ተንታኝ ጋር በጋራ ሰርተውበት ልምድ ላይ ተተግብሮ ተሞክሮ በመጨረሻ ማንቸስተር ዩናይትድ ግብ ያስቆጠረበት ሩቲን እንደነበረ ማይክል ካሪክም ማረጋገጫ ሰጥቷል። ብራያን ምቤሙ ደግሞ ባስቆጠራት ግብ ላይ ጥያቄ ሲጠየቅ ነበረ። ምንድነው ያለው? በጣም ጥሩ ኮምባይኔሽን ነበረን በሴት ፒስ ላይ በካሪንግተን ተለማምደ ነው ነበር። ነገር ግን በካሪንግተን ስንለማመድ ሁሉ ጊዜ እንግዲህ ወደ ላይ ሰቅሎ ነበር ኳሱን፣ አንድም ጊዜ አላስቆጠርኩትም ነበረ። ትናንትና ግን ልምምድ ላይ በሰራ ነው በተቃራኒ ግቧን ማስቆጠር ችያለሁ የሚል አስተያየቱን ሰጥቷል። ብራያን ምቤሙ ከደስታ አገላለጹ ጋር በተያያዘ እቺ የደስታ አገላለጽ ተለመደች መሰለኝ፣ አዲስ የደስታ አገላለጽ ይዤ መለሳለሁ ብሏል። ለማይክል ካሪክን በተመለከተ ቪያሪያልን ከአርሰናልን፣ ማንቸስተር ሲቲን፣ አርሰናልን በድጋሚ ፉልሃምን፣ ቶትናምን 2021 ላይ ከያዘበት ጊዜ ጀምሮ አንድም ጨዋታ ሳይሸነፍ እንደቀጠለ ይገኛል። በአስገራሚ ጉዞ ላይ በ7 ጨዋታዎች 6ቱን አሸንፎ አንዱን ከቸልሲ ጋር ባቻ ውጤት ያጠናቀቀበት ነውና አሁን 4 ተከታታይ ጨዋታዎችን ማንቸስተር ዩናይትድ ለመጀመሪያ ጊዜ ከፌብሩዋሪ ወይም ከየካቲት 2024 በኋላ ከሞላ ጎደል ከ2 ዓመታት በኋላ ለመጀመሪያ
ጊዜ 4 ተከታታይ ጨዋታዎችን ያሸነፈበት ነው። ከዛ በተጨማሪም በዩናይትድ ቤት እንደዚህ አይነት ቁጥሮች ሲመዘገቡ በተለይ በተከታታይ ጨዋታዎችን 8 ጨዋታዎችን ሳይሸነፍ አሁን ዩናይትድ ተጉዟል። ለመጨረሻ ጊዜ 8 ጨዋታዎችን ዩናይትድ ሳይሸነፍ የተጓዘው በራልፍ ራኒክ ጊዜ ነበረ። 4 አሸንፎ 4 ባቻ ውጤት፣ አሁን ደግሞ 5 አሸንፎ በ3ቱ ያቻ ውጤት አስመዝግቧል። አምስተኛ ጨዋታው በቀጣይ ከዌስትሃም ጋር ይደረጋል። ረቡዕ ዕለት የሚደረግ ጨዋታ ነው። በዚህ ከዌስትሃም ጋር በሚደረገው ጨዋታ ላይ ማንቸስተር ዩናይትድ ማሸነፍ የሚችል ከሆነ የሚጠበቅ አይነት መርሃ ግብር ነው። በተለይ ደግሞ ረቡዕ ዕለት ሳይሆን ማክሰኞ የሚደረግ ጨዋታ ነውና በዚህ ጨዋታ ላይ ማንቸስተር ዩናይትድ የሚያሸንፍ ከሆነ በሚያስገርም ሁኔታ ያንን ደጋፊ መቼም የምትዘነጉት አይደለም። 5 ተከታታይ ጨዋታ ያለው ለማንቸስተር ዩናይትድ ባለፉት ጊዜ መነጋገር የነበረ ደጋፊ ነው። ሚሊዮነርም ሆኖበታል። ጸጉሩን በማሳደጉ ማስታወቂያዎችን ሲሰራ ዓለም ላይ በጣም ታዋቂ ሆኖ እንደነበረ ይታወቃል። 400 500 ቀናት እያለ ሲቆጥር ተመልክተናል። 300 ቀናት 200 ቀናት 300 ቀናት 400 ቀናት እያለ ማንቸስተር ዩናይትድ ካሸነፈ ብሎ ሲቆጥር ነበር። አሁን የዌስትሃም ዩናይትዱ ጨዋታ ከማክሰኞ ጀምሮ ማንቸስተር ዩናይትድ ያሸንፍና ይቆረጣል ወይስ ደግሞ ይቀጥል ይሆናል? እስቲ ሀሳቦቻችሁን ጻፉልን፣ የእናንተን ግምቶችንም ላኩልን። ብሩኖ ፈርናንዴዝ በማይክል ካሪክ ጉዳይ አንድ አስተያየት ሰጥቷል። እሱን ላንሳና ላጠናቀቅ። ብሩኖ ፈርናንዴዝ ምንድን ነው ያለው? ማይክል ካሪክ ወደ ማንቸስተር ዩናይትድ ሲመጣ በሚገርም ሁኔታ ለኛ ሪስፖንሲቢሊቲ ኃላፊነት፣ ከዛ በተጨማሪ ፍሪደም ነጻነት ሰጥቶን እየተጫወተ እንገኛለን። አስታውሳለሁ ለመጀመሪያ ጊዜ 2021 ላይ የጊዜ አሰልጣኝ በነበረበት ጊዜ የነገርኩትን ነገር አሁንም ያስታውሰዋል የሚል ነገር አንስቷል። በወቅቱ የነገርኩት ነገር በጣም ጥሩ አሰልጣኝ እንደሆነና የዓለማችን ምርጥ አሰልጣኞች መካከል መቀመጥ እንደሚችል ነግሬው ነበር፣ በዛ ተርታ ላይ መሰለፍ እንደሚችል። ከዛ በኋላ ማይክል ካሪክ በወቅቱ ያነሳልኝ ነገር ቢኖር በትክክልም አሁን ያንን ነገር እያሳየ ይገኛል። እኛም ደግሞ በማንቸስተር ዩናይትድ ጥሩ ተጫዋቾች መሆናችንን ማሳየት ይገባናል ብሏል። ያንን ለማድረግ ጥረት እያደረገ ይገኛል። ካዜሜሮ ትናንትና የሚገርም ተጫዋች ነበር። ለእናንተ የጨዋታው ኮከብ ማን ነበረ? ብሩኖ ፈርናንዴዝ የጨዋታው ኮከብ ተብሎ ተመርጧል። 200 የማንቸስተር ዩናይትድ ግብና አሲስት አጠቃላይ 200 የግብ ተሳትፎ ላይ የደረሰበት ነበረ። አሁን ሪታየር ቢያደርግ እንኳን የሚያስመሰግነው በጣም የሚደነቅበት ጊዜ እንደሆነ መናገር ይቻላል። ማንቸስተር ዩናይትድ አስፈላጊ ጨዋታውን አሸንፏል። በተለይ ደግሞ ኦናር ግሬቭስ ከኮቢ ሜኖ ጋር በተያዘ ኮቢ ሜኖ መጥፎ ጨዋታ ሲጫወት ተመልክቼው አላቅም። በጣም የሚገርም አይነት ታላንት ነው። ፓርክ ውስጥ ከጓደኞቹ ጋር የሚጫወት ይመስላል። ዘና ብሎ ሁሉንም ነገር የሚያደርግ አይነት ተጫዋች ነው ብሏል። ቀደም ያነሳውላችሁን ጥያቄ ልመልስና ላጠናቀቅ። ከማንቸስተር ዩናይትድ ጋር በተያዘ ሩበን አሞሪምን ከ2 ወራት በፊት ቢያሰናብት ብላችሁ ታስባላችሁ ወይ? ትክክል ነበር ወይ ሩበን አሞሪም መቆየቱ ወይስ ደግሞ ማንቸስተር ዩናይትድ ዘግይቷል ብላችሁ ታስባላችሁ? በዚህ ጉዳይ ላይ የአርሰናል ሌጀንደሪ ተጫዋች ነው ኤአር ራይት የሰጠው አስተያየት አለ። ማንቸስተር ዩናይትድ ይህንን ጨዋታ ካሸነፈ በኋላ የሰጠው አስተያየት በተለይ ሩበን አሞሪምን ማንቸስተር ዩናይትድ ከ2 ወራት በፊት አሰናብቶት ቢሆን ኖሮ ማይክል ካሪክ መጥቶ ቢሆን ኖሮ የኔ ማንቸስተር ዩናይትድ ለዋንጫ ይጫወት ነበር፣ ለዋንጫ ይፎካከር ነበር የሚል አስተያየቱን ሰጥቷል። ለሁሉም እነዚህ ጉዳዮች በስፋት የሚነሱ ናቸው። ዛሬ ስለሚደረገው ጨዋታ ደግሞ ላንሳላችሁ። ዛሬ የሚደረገው ጨዋታ ማንቸስተር ሲቲ ከሊቨርፑል ነው። ጆ ኮል አንድ አስተያየት ሰጥቷል። በተለይ አርሰናል ካሸነፈ በኋላ ማንቸስተር ሲቲ ይህንን ጨዋታ የማያሸንፍ ከሆነ ቅድም ፓዲ ፓወርም እንዳለው ፓዲ ፓወር ገና የማንቸስተር ሲቲ ጨዋታ ሳይደረግ ነውና ማንቸስተር ሲቲ ሊቨርፑልን ባንፊልድ የማያሸንፍ ከሆነ የእንግሊዝ ፕሪሚየር ሊግ ለአርሰናል መሰጠት አለበት፣ ውድድር አመቱ እንደተጠናቀቀ መቆጠር አለበት የሚል አስተያየቱን ሲሰጥ ተመልክተናል። ለሁሉም ይህንን ጉዳይ ተመልክተናል። ዛሬ ማንቸስተር ሲቲ ከሊቨርፑል ምሽት 1:30 ላይ ይደረጋል። ለሊቨርፑልም በጣም አስፈላጊ፣ ለማንቸስተር ሲቲም በጣም አስፈላጊ ጨዋታ ነው። ማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 6 ለማጥበብ፣ ከዛ በተጨማሪ ሊቨርፑል ደግሞ ከማንቸስተር ዩናይትድ ጋር 39 ነጥብ የ4 ነጥብ ልዩነት አለው። ማንቸስተር ዩናይትድ 44 ነጥቦችን ይዟል። ከቸልሲ ጋር የ3 ነጥብ ልዩነታቸው እንደተጠበቀ ሆኖ ማለት ነው። እንግዲህ በእነዚህ በሁለቱ ቡድኖች መካከል ያለውን የነጥብ ልዩነት አሁን ሊቨርፑል ቢያሸነፍ ከማንቸስተር ዩናይትድ ጋር አሁን ያለው የ5 ነጥብ ልዩነት ነውና ወደ 3 ለማጥበብ ከቸልሲ ጋር
ያለውን የነጥብ ልዩነት ደግሞ የ4 ነው ወደ 3 ለማጥበብ የሚደረግ አይነት ጨዋታ ነውና ያንን የማያደርግ ከሆነ ሊቨርፑል እየራቀ ሊመጣ ይችላልና ለሊቨርፑልም ለአርነ ስሎትም ለነ ሙሐመድ ሰላም ለነ ቨርጂል ቫን ዳይክም አስፈላጊ ለሲቲም አስፈላጊ ጨዋታ ነው። ስለ ስንት ይጠናቀቃል? ሲቲም በተመለከተ ፔፕ ጋርዲዮላን በተመለከተ ጄሚ ካራገር አንድ አርቲክል ዘ ቴሌግራፍ ላይ አስነብቦ ነበር። በጣም የሚያስገርሙ ነገሮችን ያነሳበትን ነገር ተመልክቻለሁ። በተለይ ደግሞ ከፔፕ ጋርዲዮላ ጋር በተያዘ የፔፕ ጋርዲዮላ የመጨረሻ ዓመታት እየመጡ ይገኛሉ ሲባል እንደነበረ ይታወቃል። ፔፕ ጋርዲዮላ ከዓለማችን የምን ጊዜም ምርጥ አሰልጣኞች መካከል አንዱ ነው የሚል ማረጋገጫ ይሰጣል። ነገር ግን we are watching his last dance ይላል። የመጨረሻ እንጥፍጣፊ ብቃቱን የመጨረሻ ሂደቱን እንግዲህ የመጨረሻ ቀናቱን በአሰልጣኝነት በዚህ በስኬታማነት ደረጃ እየተመለከትን ያለ ይመስለኛል ይላል። ፎልስ ናይንን በማምጣት ኢንቨርተድ ፉልባክን በማምጣት ሃይብሪድ ሴንተር ባኮችን በማስተዋወቅ ረገድ ፔፕ ጋርዲዮላ የዓለም እግር ኳስን ላለፉት 18-20 ዓመታት ተቆጣጥሮታል ብሎ መናገር ይቻላል። አሁን ግን ልናነሳው የምንችለው ጉዳይ ከማንቸስተር ሲቲ ጋር በተያዘ የልሃው እያበቃ ያለ ይመስላል የሚል አስተያየቱን ጄሚ ካራገር ያነሳል። የእናንተን ሀሳብም እንዲሁ ላኩልን። ትናንትና የእናንተ በርከት ያሉ መልእክቶች መጥተውልናል። ግምቶቻችሁ በትክክል የገመቱ ጥቂት አድማጮች ብቻ ናቸው የተመለከትነው። እነዚህን ጉዳዮች ላንሳላችሁ። ተመስገን መንዴቦ የላከልም ሀሳብ አለ። የማንቸስተር ዩናይትድ ደጋፊዎች የኔ ግብዣ ነው ብሏቸዋል። ዶሮዋን በትነን እንበላለን። ማንቸስተር ዩናይትድ 4-1 በሆነ ያሸንፋል ብሎ ነበረ። በትክክል ግምቱን አላስቀመጠም። ነገር ግን ማንቸስተር ዩናይትድ አሸንፏል። ሸቱ አበራ ስለ ጻፍክልን መልእክት ከልብ እናመሰግናለን። ልጅ ያኔ ከደቡብ አፍሪካ ቶትናም 2 ማንቸስተር ዩናይትድ 3 ብሎ ግምቱን ልኮልን ነበረ። ፋኖስ ገመዳ ማንቸስተር ዩናይትድ 3-0 ቶትናምን ያሸንፋል የሚል ግምቱን ልኮልን ነበረ። ከልብ እናመሰግናለን። ሙልጌታ ከደቡብ አፍሪካ ማንቸስተር ዩናይትድ 3-1 ያሸንፋል፣ አርሰናል ነጥብ ይጥላል ብሎ ነበረ። አርሰናልም ማንቸስተር ዩናይትድም ያሸነፉበት ጨዋታ ነበረ። ጌታቸው ብሩ ሻለቃ ጌታቸው ብሩ ከደቡብዝ የላኩልን መልእክት አለ። በተለይ ደግሞ አርሰናል 3-1 ሰንደርላንድን ያሸንፋል፣ ማንቸስተር ዩናይትድ ከቶትናም ባቸው ውጤት ሊቨርፑል 2-1 ሲቲን ያሸንፋል የሚል ግምታቸውን ልከውልናል። ሻለቃ ጌታቸው ብሩ ከልብ እናመሰግናለን። ተከተል ታደሰ ድል ለማንቸስተር ዩናይትድ ብሎ ልኮልናል። 2-1 በሆነ ውጤት ይጠናቀቃል ብሎ ነበረ። ማንቸስተር ዩናይትድ ግን 2-0 በሆነ ውጤት አሸንፏል። ኦዚልና ብሩኖ ፈርናንዴዝ ማን የተሻለ ተጫዋች ነው ብለን ትናንትና ጥያቄ አቅርበን ነበር። መስቶዚል የተሻለ ተጫዋች ነው ብሎ አህመድ ከጅቡቲ ልኮልናል። በተለይ በፕሪሚየር ሊግ አሁን ወቅት ላይ ረጅም ጊዜ በመቆየቱ ብሩኖ ፈርናንዴዝ ሊሻል ይችላል። በሪያል ማድሪድ ዓለም ዋንጫ ላይ ያሳካቸው ነገሮች ሜስት ኦዚል የተለየ ነው የሚል ነገር ልኮልናል። ከዛ በተጨማሪ ኢዜ የተባለ አድማጫችን ማን እንደ ኦዚል የሚል መልእክቱን ልኮልናል። ትንሳኤ ማርቆስ ቤስት ስፖርቶች ሰላም ብያለሁ ብሎናል። ማንቸስተር ዩናይትድ 2-2 ከአርሰናል ጋር በተያዘ ደግሞ 4-0 ሰንደርላንድን ያሸንፋል የሚል መልእክቱን ልኮልን ነበረ። አርሰናል 2-0 በሆነ ውጤት አሸንፏል። ነጂብ ሰንገሮም ከናይሮቢ ቼልሲ ደጋፊ ነኝ፣ እንደ ኦዚል ማንም የለም ለኔ ኦዚል ከብሩኖ ፈርናንዴዝ የተሻለ ነው ብሎናል። ያሲን አርሰናል 1 ሰንደርላንድ 0 ብሎ ግምቱን ልኮልናል። ሰይድ አርሰናል ዛሬ ይቀጣል፣ ማንቸስተር ዩናይትድ ያሸንፋል ከሳውዲ አረቢያ መዲና የጻፈልን መልእክት ነው። ማንቼ 4-0 ያሸንፋል ያለን ደግሞ ኢድሪስ የተባለ አድማጫችን ነው። ታሪኩ ትናንትና የማንቸስተር ዩናይትድን ሌላ ግምት ልኮልን ነበረ። ታሪኩ ከደቡብ አፍሪካ ማንቸስተር ዩናይትድን በተመለከተ ያስቀመጠው የአርሰናልን 3-0 ገምቶልን ነበር። ከትናንትና በስቲያ በትክክል አስቀምጧል። ማሜ ከትናንትና በስቲያ በሰራነው ቪዲዮ ላይ ማንቸስተር ዩናይትድ 2-0 ቶትናምን ያሸንፋል ብሎ ነበረ። ማሜ ራስታ ከልብ እናመሰግናለን። ሁላችሁንም ስለጻፋችሁልን መልእክት፣ ስለምትልኩልን ድጋፍም ስለምትጽፉልን አስተያየቶች በሙሉ ከልብ እናመሰግናለን። የዝውውር ጉዳዮችን ላንሳ። ከማንቸስተር ዩናይትድ ጋር በተያያዘ አንድ ጉዳይ እየተነሳ ይገኛል። ማኑኤል ኖካቶሌን ከዩቬንቱስ ለማስፈረም ይፈልጋል። ካልቺዮ መርካቶ ይዞት የወጣው ዘገባ የሚያሳይ ነው። በኮፓ ኢታሊያ በተለይ በደንብ በጣሊያን ሴሪያም ላይ በጣም ጥሩ ብቃትን እያሳየ የነበረ በተለይ ደግሞ ሚኬል አርቴታ ይህንን ቡድን መገንባት ሲጀምር ተጫዋቹ ወደ ዩቬንቱስ ከመሄዱ በፊት በጣም በሳሶሎ እያለ የሚገርም ተጫዋች እንደነበረ ይታወቃልና አሁን 28 ዓመቱ ላይ ይገኛል። ሎካቶሊ በጣም ቁመቱ ረጅም፣ በጣም ታታሪ፣ ጣሊያናውያን የማይታሙበት ነገር ቢኖር መታተር ነውና በማንቸስተር ዩናይትድ የሚገርም አይነት ዳይናሚዝምን መፍጠር የሚችል ተጫዋች ነውና ካልቺዮ መርካቶ እንደዘገበው ከሆነ ማንቸስተር ዩናይትድ ተጫዋቹ ለማስፈረም
መንገዶችን እየፈለገ ይገኛል ተብሏል። ምን ታስባላችሁ? የተጫዋች ወደ ማንቸስተር ዩናይትድ ቢመጣ ምን ሊያሻሽል ይችላል? ሐሳቦቻችሁን ላኩልን። ማንቸስተር ዩናይትድ ግን ይህንን ተጫዋች ማስፈረም የሚችል ከሆነ በጣም በሚገርም ሁኔታ ቡድኑን ሊያሻሽል ይችላል። ኤሊያት አንደርሰን፣ አዳም ዋርተን ወይም ደግሞ የነ ካርሎስ ባሌባ ዝውውር መጠናቀቁ አይቀርም። ከነዚህ ተጫዋቾች በተጨማሪ ማንቸስተር ዩናይትድ ይህንን ተጫዋች ማኑኤል ሎካቶሊንም በተለይ ደግሞ ካዘሜሮ እንደሚለቅ ተረጋግጧል። ማኑኤል ኦጋርቴም የመልቀቅ ጉዳይ የሚያጠራጥር አይደለምና እነዚህ የሚነሱ ጉዳዮች ናቸው። ከቸልሲ ጋር በተያያዘ እየተነሳ ያለ ጉዳይ አለ። ቸልሲን በተመለከተ ሰሙ ኦሞራዲዮንን ከፖርቶ ማስፈረም ይፈልጋል። እንደሚታወቀው ቀይር ለማድረግ ተስማምተው እንደነበረ ይታወቃል። ቸልሲ ኮነር ጋላገርን ለአትሌቲኮ ማድሪድ ለመስጠት ከዛ በኋላ ሰሙ ኦሞራዲዮንን ወደ ቸልሲ ለማምጣት ከዛ በኋላ ተጫዋቹ መጣ፣ የሕክምና ምርመራውን አደረገ። ብዙ ነገሮች ከሄዱ በኋላ በደሞዝ ጉዳይ ላይ መስማማት አልቻሉም እና ተጫዋቹ ወደ አትሌቲኮ ማድሪድ እንደተመለሰ ይታወቃል። ከዛ በኋላ ወደ ፖርቶ ነበር የሄደው። ወደ ፖርቶ ከሄደ በኋላ በፖርቹጋል አጠቃላይ 76 ጨዋታዎችን አድርጎ 47 ግቦችን አስቆጥሯል። የሚገርም አይነት ታለንት ያለው የሚገርም አይነት ብቃት ያለው ተጫዋች ነውና ቸልሲ እነን ተጫዋች ይፈልጋል ተብሏል። ሁሉም ያነሳናቸው ጉዳዮች አሉ። በስፖርትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብነታችሁን አሳዩን። እነዚህን ጉዳዮች ይዘን በአዳዲስ መረጃዎች ደግሞ የምንመለስ ነው የሚሆነው። ለዛሬ እዚህ ላይ አጠናቀቅን። ጤና ይስጥልኝ።